ሰላም ጤና ይስጥልን። ቀያይ ሰይጣኖች ዛሬ ማንቸስተር ዩናይትድ ዙሪያ ያሉት ትኩስ እና አጓጊ መረጃዎችን ይዤላችሁ ቀርቤያለሁ። ከኔ ጋር ቆዩ። በሜዳ ላይ ያለውን ሁኔታ ስንመለከት ክለቡ በቅርቡ ባሳየው ውጤት ደጋፊው ተስፋ ጥሎበታል ማለት ነው። ክለቡ በቅርቡ ከበርንማውዝ ጋር 2-2 በሆነ ውጤት መለያየቱ ይታወሳል። ምንም እንኳን ሙሉ 3 ነጥብ ባያገኝም ከሜዳ ላይ የሚታየውን የማጥቃት ፍጥነት ግን አሁንም የሚያበረታታ ነው ሲሉ ገልጸውታል። የጉዳት ዜና ስንመለከት በአሁኑ ሰዓት ክለቡ እጅጉን እየፈተነ ያለው የተጫዋቾች ጉዳት ነው። ወሳኞቹ አጥቂዎች ብሪያን ኤምቤሞ እና ቤንጃሚን ሼሽኮ በጉዳት ምክንያት ከሀገራቸው ግዳጅ እንዲቀነሱ ተደርገዋል። ይህም ለሚቀጥሉት ወሳኝ ጨዋታዎች በአሰልጣኙ ላይ ከፍተኛ ራስ ምታት ፈጥሯል ማለት ነው። ከሜዳ ውጭ ያሉ የዝውውር ዜናዎችን ደግሞ በምንመለከትበት ጊዜ የካሪም ቤንዜማ ምስል ከዩናይትድ ማሊያ ጋር በፎቶሾፕ ተቀናብሮ የዝውውር ጋዜጠኞች ዜና ርዕስ እየሆነ ይገኛል። አሁን ደግሞ ወደ ዝውውር ገበያው እንለፍ። በደጋፊው ዘንድ በከፍተኛ ሁኔታ እየተነጋገረበት ያለው ጉዳይ የፈረንሳዩ አንበሳ ካሪም ቤንዜማ ወደ ኦልትራፎርድ የመምጣቱ ነገር ነው ማለት ነው። ቤንዜማ በሳውዲ አረቢያ ካለው ክለብ አልኢትሃድ ጋር ስምምነት ላይ አለመድረሱን ተከትሎ ወደ አውሮፓ ለመመለስ ፍላጎት እንዳለው እየተነገረ ነው። ዩናይትድ ይህንን ልምድ ያለውን አጥቂ በውሰት ወይንም ደግሞ በአጭር ጊዜ ውል ለማምጣት ንግግር መጀመሩ ይነገራል። እንደ አንዲ ኮል ያሉ የክለቡ ቀድሞ ተጫዋቾች ቤንዜማ አንድ ቀን እንኳን ልምድ ቢሰራ ለወጣቱ ተጫዋቾች ትልቅ ትምህርት ነው ሲሉ ዝውውሩን ደግፈውታል ማለት ነው። ሌላው የአመራር ለውጥና ስታዲየም ፕሮጀክትን ስንመለከት ኦማር ቤራዳ ያው ከመጣ ወዲህ ማለት ነው የ100,000 ተመልካች የሚይዘውን አዲሱን ስታዲየም ዲዛይን አስመልክቶናል። ከሜዳ ውጭ ባለው የአመራር ክፍል ደግሞ ዋና ስራ አስፈጻሚ ኦማር ቤራዳ ተጽዕኖ በጉልህ እየታየ ይገኛል ማለት ነው። ክለቡ ስታዲየም እድሳት ፕሮጀክቱን በተመለከተ ትልቅ መግለጫ ሰጥቷል። በዛሬው ዕለት የወጡ መረጃዎችን እንደሚያመለክቱት 2 ሚሊዮን ፓውንድ ወጪ የሚጠይቀው አዲሱ የ100,000 ተመልካች ስታዲየም ግንባታ በግል ባለሀብቶች ወይም ፕራይቬት ፋይናንሲንግ እንደሚደገፍ ተረጋግጧል። ቤራዳ የክለቡ ፋይናንስ መዋቅር በማስተካከልና አላስፈላጊ ወጪን በመቀነስ ክለቡ ወደ ቀድሞ ዝናው ለመመለስ በትጋት እየሰሩ ይገኛል ማለት ነው። ሌላው በማጠቃለያ ላይ የምንመለከተው የደጋፊዎችን አስተያየት ነው። የእናንተን ማለት ነው። በደጋፊዎች ባነር የዩናይትድ በሜዳ ላይ ያለውን ባለው ውጤት መዋዠቅና ከሜዳ ውጪ ባለው ትልቅ ለውጥ ጉዞ መካከል ይገኛል። እናንተስ ስለዚህ ክለብ ጉዳይ እንዲሁም ስለ ዝውውሩ ስለ ቤንዜማ ዝውውር ምን ትላላችሁ? አዲሱ ስታዲየምስ በክለቡ ላይ ምን ለውጥ ያመጣል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩን። ለተጨማሪ ትኩስ የማንቸስተር ዩናይትድ ዜናዎች ቻናላችንን ሰብስክራይብ በማድረግ ደግሞ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩን እንላችኋለን። ሰላም።